ወዴት አለ የሚለውን ቃል ሰባ ሰገል ሲናገሩ የተወለደው የአይሁድ ንጉስ ከሆነማ እኔን ሳይገለኝ ንጉስ ሊሆን አይችልም የመጣበትን ትልቁን ዓላማ ያልተረዱ ሰዎች በጣም ብዙ አድርገዋል። በክርስቶስ ላይ ብዙ አድርገዋል። ዛሬም በሰዎች ላይ ብዙ ያደርጋሉ። አምላካችን መድኃኒዓለም ኢየሱስ ክርስቶስ በመንጸፈ ደይን መውደቃችንን በእግር አጋንንት መጠቅጠቃችንን አይቶ ባህር ውስጥ ከወደቅንበት መድኃኒዓለም ኢየሱስ ክርስቶስ ከወዲያ ዓለም መጥቶ ሰው መሆን ነበረበት። ሰው ካልሆነ በፈቃዱ በአብ ፈቃድ በእኛ እርሱ ፈቃድ በመንፈስ ቅዱስ ፈቃድ እኛን ሰው ሆኖ ያድነን ዘንድ ተጸንሷል። ደግሞም ተወልዷል። ሲወለድ በከብቶች በረት ተወልዷል። የእርሱ ወደ ተወለደ በኋላ ነገር ግን የገዛ ወገኖቹ እንኳን አልተቀበሉትም። የተቀበሉትን ግን የእግዚአብሔር ልጆች የሆኑ ዘንድ መላኩ ራሱ ሲናገር አልተቀበሉትም ማለት እናቱን ይዘህ ወደ ግብፅ ሽሽ አለው እንጂ ሕፃኑንና ሚስትህን ይዘህ አላለውም። በዚህ ላዋ በብርሃን ባህር ስትጥለቀለቅ አይቷታል። ነገር ግን መጽሐፍ ቅዱስ ከተዘገቡ ታሪካቸው ከተዘገቡላቸው ክርስቶስ ካከበራቸው ቦታዎች እጅግ የላቀ ያስፍራ ነው። ከግብፅ 320 ኪሎ ሜትር ላይ ርቀት ላይ ይገኛል። ጌታችን ኢየሱስ ክርስቶስ በክርስቲያን መቼ እንመለስ? ወደ ክርስትናችን የምንመለሰው መቼ ነው? ወደ ቁርባን የምንመለሰው መቼ ነው? ወደ ንስሐ የምንመለሰው መቼ ነው? ወደ ቤተ ክርስቲያን የምንመለሰው መቼ ነው? ወደ አንድነታችን የምንመለሰው መቼ ነው? ወደ አንድነታችን የምንመለሰው መቼ ነው? ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተንስ ወንሳ ሕፃነ ወእሞ ወሁር ምድረ እስራኤል። እናቱንና ሕፃኑን ይዘህ ወደ እስራኤል ምድር ግባ፣ ወደ እስራኤል ምድር ተመለስ። እንግዲህ እንደምታስታውሱት አሁን ያነሳሁላችሁ ቃል እናቱንና ሕፃኑን ይዘህ ወደ እስራኤል ምድር ግባ ብሎ መልአከ እግዚአብሔር ለዮሴፍ የተናገረው በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ተጽፎ የምናገኘው አምላካዊ ቃል ነው። እንግዲህ እግዚአብሔር አምላካችን ከወዲህ ዓለም ወደዚህ ዓለም የመጣው የሰው ልጆች መከራቸውን ሁሉ ተቀብሎ ከመከራ ሊያድናቸው፣ ከችግራቸው ሊያላቀቃቸው፣ ከስቃያቸው ሊያላቀቃቸው ስለሆነ ሊወለድ ሲያስብ የተወለደው ከድሃዊቱ ነው። ሊወለድ የመረጠበትን ቦታ የከብቶችን በረት ነው። ደግሞም ሄሮድስ ሊገለው ሲፈልግ በትህትና ተሰዷል። እንግዲህ በትህትና የመጀመሪያ ትህትና የሚጀምረው ከመጸነሱ ነው። በትህትና ተጸንሷል። በትህትናም ከከብቶች በረት ተወልዷል። በትህትናም ደግሞ ተሰዷል። እንግዲህ ሲሰደድ ገና ሄሮድስ ሕፃን ሊገለው ሲፈልገው መልአከ እግዚአብሔር ቅዱስ ዮሴፍን ጻድቁ ዮሴፍን እናቱንና ሕፃኑን ይዘህ ወደ ምድረ ግብፅ ሽሽ ብሎት ነበረ። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደምናስታውሰው ተንስ ወንሳ ሕፃነ ወእሙ ወጉየ ውስተ ምድረ ግብፅ ወሃሉ ህየስካ መነግረከ እስከምነግርህም ድረስ በዚያ ኑር፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ እስከምነግርህም ድረስ በዚያ ኑር ብሎት ዮሴፍም ሰብአ ሰገልን ከሸኘ በኋላ ሌሊቱን እናቱ ቅድስት ድንግል ማርያምንና ጌታችን ኢየሱስ ክርስቶስን ይዞ ቅድስት ሰሎሜን አስከትሎ ዕቃቸውን ጭነው በሌሊት ከምድረ እስራኤል ከቤተልሔም ተነስተው ወደ ምድረ ግብፅ ወደማያውቁት ሀገር ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ በትህትናና በፍቅር በጸብ አሳደዱት። እርሱ በፍቅር ተሰደደ። እነርሱን ከስደት ሊመልሳቸው እርሱ ከኢየሩሳሌም ወይም ከቤተልሔም ተሰደደ። እንግዲህ ሄሮድስ ይህንን ያደረገበትን ምክንያት በጣም በብዙ ሲነገር ሰምታችሁታል። እነሆ የተወለደው የአይሁድ ንጉስ ወዴት አለ የሚለውን ቃል ሰባ ሰገል ሲናገሩ የተወለደው የአይሁድ ንጉስ ከሆነማ እኔን ሳይገለኝ ንጉስ ሊሆን አይችልም በሚል በጠላትነት ክርስቶስ የመጣበትን ዓላማ ያልተረዳ ሄሮድስ ይህንን አድርጎ ነበር። ክርስቶስ የመጣበትን ትልቁን ዓላማ ያልተረዱ ሰዎች በጣም ብዙ አድርገዋል። በክርስቶስ ላይ ብዙ አድርገዋል። ዛሬም በሰዎች ላይ ብዙ ያደርጋሉ። እና አምላካችን መድኃኒዓለም ኢየሱስ ክርስቶስ ሲጀመር የመጣው ከወዲህ ዓለም ከታላቅ ክብሩ ዝቅ ያለው በጣም እኛን ከተዋረድንበት ሊያነሳን ነው። በመንጸፈ ደይን መውደቃችንን በእግር አጋንንት መጠቅጠቃችንን አይቶ ከወደቅንበት ከተጠቀጠቅንበትም ከጉድጓድ ከወደቅንበት አዘቅት ከመከራ አዘቅት ውስጥ ከኃጢአት ባህር ውስጥ ለማውጣት መድኃኒዓለም ኢየሱስ ክርስቶስ ከወዲህ ዓለም መጥቶ ሰው መሆን ነበረበት። ሰው ካልሆነ በእኛ ላይ ሊከፍለው ያለውን መከራ ተቀብሎ እኛን ማዳን ስለማይችል የግድ ያይደለ በውድ በፈቃዱ በአብ ፈቃድ በእርሱ ፈቃድ በመንፈስ ቅዱስ ፈቃድ እኛን ሰው ሆኖ ያድነን ዘንድ ተጸንሷል። ደግሞም ተወልዷል። ሲወለድ በከብቶች በረት ተወልዷል። ከተወለደ በኋላም ይቻለም በአግባቡ አልተቀበለችውም። ይቻለም ሊያድናት የመጣላት ጌታዋንም እንኳ በአግባቡ የተቀበለች ዓለም አይደለችም። ስለዚህ ጌታችን ኢየሱስ ክርስቶስ ሊያድነው የመጣው ዓለም አሳዶታል። ለዚህ ነው ዮሐንስ በወንጌሉ በዮሐንስ ወንጌል ምዕራፍ 1 ላይ ወመጽሐፈ እልያሁ ወይትወክፍዎ ወለለሰ ተወክፍዎ ሀቡሙ ስልጣን ወልደ እግዚአብሔር ይኩኑ
የእርሱ ወደ ሆኑት መጣ፣ ነገር ግን የገዛ ወገኖቹ እንኳን አልተቀበሉትም። የተቀበሉትን ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አልተቀበሉትም ማለት አምላክ ነው ብለው አላመኑትም፣ አልተቀበሉትም። ስለዚህ እግዚአብሔር አምላካችን ሄሮድስ ሊያስገድለው ሲያስብ የእግዚአብሔር መልአክ በቤተልሔም ጌታ ሲወለድ ይዘምሩ የነበሩ መላእክት ዮሴፍም መላእክት ሲዘምሩለት ያየውን ጌታ በሕፃን ሆኖ የተወለደው መላእክት የዘመሩለት ሰብአ ሰገል ወርቅና ዕጣን ከርቤ የገበሩለትን ሕፃን እነሆ ሄሮድስ ሊያስገድለው ይፈልገዋልና ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ ሲባል በጣም የዮሴፍ እምነት እዚህ ላይ ነው የሚታወቀው። በጣም የዮሴፍ እምነት እዚህ ላይ ነው የምንረዳው። ዮሴፍ ጻድቅ ደግ ሰው እምነቱ የጸና ሰው መሆኑን የምናውቀው እዚህ ላይ ነው። ከዚህ ላይ ነው የምንማረው። የመጀመሪያ ደረጃ አንዳንድ ወገኖቻችን ዮሴፍ የማርያም እጮኛ ነው፣ የማርያም የትዳር አጋር ነው ለሚሉት መልስ ይሰጣል። መልአኩ ራሱ ሲናገር ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ አለው እንጂ ሕፃኑንና ሚስትህን ይዘህ አላለውም። በዚህ ዮሴፍ ንጹሕ እንደሆነ ወላዲተ አምላክ ቅድስት ድንግል ማርያምም ንጹሕ እንደሆነች በዚህ እንረዳለን። ሁለተኛ የዮሴፍ ቅዱስና ንጹሕ መሆኑን የምናውቀው እንዲሁም ደግሞ አማኝ መሆኑን የምናውቀውና የምንረዳው በምንድን ነው ካል ዮሴፍ አሁን ሰብአ ሰገል ከሩቅ ምስራቅ ሀገር መጥተው ወርቅ፣ ዕጣን፣ ከርቤ ገብረውለት ሰግደውለት ሲሄዱ አይቷል። ሁለተኛ መላእክት ከሰማይ ወርደው ሲሰግዱለት ሲያመሰግኑት አይቷል። ቤተልሔም በሞላዋ በብርሃን ባህር ስትጥለቀለቅ አይቷታል። ነገር ግን ሄሮድስ ሕፃኑን ሊገለው ይፈልገዋልና ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ ሲባል ለምን እንደዚህ አምላክ አይደለም ወይ ለምን አላለም? ኦርቶዶክሳውያን ይሄ የዮሴፍ እምነት ያስረዳናል። ስለዚህ ለምንድን ነው የምሸሸው ሳይል ዝም ብሎ እናቱንና ሕፃኑን ይዘህ ወደ ምድረ ግብፅ ሽሽ ሲባል እሺ ብሏል። በነገራችን ላይ ዮሴፍን የእግዚአብሔር መልአክ በጣም ብዙ ጊዜ ተገልጦለታል። በትንሿ 4 ጊዜ ተገልጦለታል። የመጀመሪያ ሕፃኑንና ማርያምን ለመውሰድ አትፍራ፣ ከእርሷ የሚወለደው በመንፈስ ቅዱስ ግብር ነውና የሚለውን የመልአኩን ቃል ሰምቶ እመቤታችን ቅድስት ድንግል ማርያምን ወስዷል። ሁለተኛ ከወሰዳት በኋላ ወላዲተ አምላክ ቅድስት ድንግል ማርያም በጸነሰች ጊዜ በግብረ መንፈስ ቅዱስ እንደጸነሰች ሲያቅ በህሊና ማዕበል በጣም ተጨንቆ እንደነበረ መጽሐፍ ያስረዳል። ያን ጊዜም ከእርሷ የተጸነሰው በግብረ መንፈስ ቅዱስ ነው ብሎ እግዚአብሔር መልአክ አስረድቶታል። ሶስተኛው አሁን ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ ብሎ የእግዚአብሔር መልአክ እስከምነግርህን ድረስ በዚያ ቆይ ብሎ በህልም ተገልጦለታል። አራተኛ ደግሞ አሁን ያነሳ ነው በምድረ ግብፅ እያለ ከስደት እንዲመለስ የእግዚአብሔር መልአክ ነግሮታል። በጣም የሚገርም ነው። አምስተኛ ደግሞ እነሆ ወደ እስራኤል ከተመለሰ በኋላ አሁን በወንጌሉ እንደምናየው ወሰሚኦ ዮሴፍ ከመ አርኬላዎስ ነግሠ ህየንተ አቡሁ አርኬላዎስ በአባቱ በሄሮድስ ፈንታ እንደነገሰ በሰማ ጊዜ ወደ እስራኤል ወደ ኢየሩሳሌም መግባትን ዮሴፍ ፈራ ይላል። ያን ጊዜም የእግዚአብሔር መልአክ አሁንም በህልም ተገልጦ አትፍራ ግባ ብሎ እንዳሳየው ወይም ደግሞ እንደተገለጠለት ይነግረናል ማለት ነው። ስለዚህ ዮሴፍ ይህንን ቃል ሰምቶ ለምን አምላክ አይደለም ወይ እዚሁ አይድንም ወይ ለምን እንሰደዳለን ሳይል ምንም አይነት ምክንያት ሳያበዛ እናቱንና ሕፃኑን ይዞ ስንቅ ተሸክሞ በዚያ የእርጅናው ዘመን በዚያ የሽምግልናው ዘመን ስንቅ ተሸክሞ ወላዲተ አምላክ ቅድስት ድንግል ማርያምን ጌታንም እያገለገለ ወደ ግብፅ ተሰዷል ማለት ነው። እንግዲህ እስከዚያው እስከምነግርህ ድረስ በዚያ ቆይ ተብሎ እንግዲህ የግብፅን በረሃብና በጥም ተሰዶ መከራውን ከተቀበለ በኋላ በጣም የደረሰበት መከራ በጣም ብዙ ነው። እንግዲህ ጥቂቶቹን እንኳን ብናነሳ ኮቲባ የምትባለዋ ትዕማር የምትባለው ከነገረዷ ያደረሰችባቸው ችግር አለ። እነሱንም እግዚአብሔር በተአምራት አድርሷል። በተደጋጋሚ ደግሞ የሄሮድስ ሰራዊት እየደረሱባቸው እየተከተሏቸው እግዚአብሔር አምላክ በጥበቡና በቸርነቱ እየሰወረ እንዳዳናቸው ይህም የሚያሳየው እዚያው እያለ መዳን ይችል ነበረ። ተሰውረው መዳን ይችሉ ነበረ። ራሱን የቻለ ምክንያት አለው፣ ኋላ እንመጣበታለን። ነገር ግን በጣም በብዙ መልኩ ወላዲተ አምላክ ቅድስት ድንግል ማርያም ውሃ ልመና እንጀራ ልመና እንደምትሄድ ስትሄድ ሰዎች አልሰጣት እንዲሉ ሰይጣን ልቦናቸውን እያጠነከረ እያበረታባት እንዲሁም ደግሞ ስትመለስ ጫማዋን የጌታን ጫማ ወስደውበት አግኝታል። ምርር ብላ ስታለቅስ ጌታ ደግሞ አለቱን ባርኮ
ለእስራኤል አረትን ባርኮ ያጠጣ ጌታ አለቱን ባርኮ ውሃ ፍልቆ እንዳጠጣቸው በጣም ብዙ ታምራቶች አሉ። እንዲሁም ደግሞ በመሃል ዮሳ ወልደ ዮሴፍ ወላዲተ አምላክ ቅድስት ድንግል ማርያምን በማስደንገጡ ምክንያት እስከ ዕለተ ምጽአት ድረስ በዚያው እንዲቆይ አድርገውት እንዲህ እያሉ ታምራቱ እየተፈጸመ 3 ዓመት ከ6 ወር ከቆዩ በኋላ ጌታችን ያሰበውን አስቀድሞ ያናገረውን ትንቢት ከፈጸመ በኋላ ወደ እስራኤል ምድር እንዲመለሱ አሁንም የእግዚአብሔር መልአክ ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ፣ ምክንያቱም አለ ወመዊቶ ሄሮድስ ከሞተ በኋላ ይላል ዋስተራዮ መልአከ እግዚአብሔር ለዮሴፍ በህልም በብሔረ ግብፅ በግብፅ ሀገር እያለ ለዮሴፍ በህልም ታየው ይላል። እንግዲህ እነዚህ ዮሴፍ የሚባሉ ሰዎች ለቀዳማዊ ዮሴፍም እግዚአብሔር አስቀድሞ በህልም ታይቶታል፣ በህልም ተገልጦለታል። ለዚህኛውም ዮሴፍ ደግሞ እግዚአብሔር በተደጋጋሚ በህልም ታይቶታል። እንግዲህ ዮሴፍና ዮሴፍ ያኛውም ዮሴፍ ጻድቅ ነበር፣ ይሄኛውም ዮሴፍ ጻድቅ ነበር። በተለይ አንዳንድ ወገኖቻችን ህልም የምታዩ ሰዎች ህልማችሁን ለመገምገም እንደ ዮሴፍ ጻድቅ መሆን፣ እንደ ዮሴፍ ታዛዥ መሆን ያስፈልጋል ማለት ነው እና ዮሴፍን በህልም ታይቶ ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ግባ ብሎታል ማለት ነው። ያንን እግዚአብሔር አምላካችን ይህንን ካደረገ በኋላ ወደ አገራቸው ወደ ከነአን ለመመለስ ወይም ወደ ኢየሩሳሌም ለመመለስ ባደረጉት ጉዞ ላይ ምንድነው የሆነው ካል ምንድነው የሆነው እና የተፈጸመው ብለን ስናስብ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ መጀመሪያ በኤልያስ ጊዜ 3 ዓመት ከ6 ወር የረሃብ የቸነፈር ዘመን አድርጎ ነበር። ሁለተኛ አሁንም እሱ በስደት የቆየው 3 ዓመት ከ6 ወር ነው። እነዚህ ሁለት ነገሮች ምሳሌ ያላቸው ወይም ለሚመጣው ነገር አስቀድሞ የተደረጉ የተከናወኑ ነገሮች ናቸው። ለየትኛው ነው ብለን ስንመረምር ወይም መጽሐፍትን ስናገላብጣቸው ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በዕለተ ምጽአት ሲመጣ 3 ዓመት ከመንፈቅ የሰማዕታት ዘመን ከመምጣቱ 3 ዓመት ከመንፈቅ ቀደም ብሎ ወይም ደግሞ ለ3 ዓመት ከመንፈቅ ያክል እነ ኤልያስ እነ ዕዝራ እነ ሄኖክ መጥተው ሰማዕትነታቸውን ፈጽመው ክርስቲያኖች በትክክለኛ መንገድ ታይተው ክርስትና የሚገለጥበት ያ ዘመን እንደሚመጣ ማሳያ ነው ማለት ነው እና ስለዚህ ይህንን ከፈጸመ በኋላ የእግዚአብሔር መልአክ ዮሴፍን ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ አለው። በዚያን ጊዜ ጌታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም እና ዮሴፍ ሰሎሜ ሲመለሱ ከግብፅ ከካይሮ 320 ኪሎ ሜትር ርቀት ላይ የምትገኝ በላይ ላይ ይብስ የምትገኝ ደብረ ቁስቋም የምትባለው ስፍራ ላይ አርፈዋል። ቁስቋም በመባል የሚታወቀው ቁስቋም ብለን የምናከብረው ያንን የቦታ ስም ነው። ቁስቋም የቦታ ስም ነው። እዚያ ላይ መጥተው አርፈዋል። እንግዲህ እንደምታስታውሱት እግዚአብሔር አምላካችን በተለይ በመጽሐፍ ቅዱስ ከተዘገቡ ታሪካቸው ከተዘገቡላቸው ክርስቶስ ካከበራቸው ቦታዎች እጅግ የላቀ ያ ስፍራ ነው። ከግብፅ 320 ኪሎ ሜትር ላይ ርቀት ላይ ይገኛል። ጌታችን ኢየሱስ ክርስቶስ በዚያ ስፍራ ላይ እንግዲህ የማይደክመው አርፏል። ከድካማቸው ከ3 ዓመት ከ6 ወር ከደረሰባቸው ድካም ከደረሰባቸው ውጣ ውረድ አርፈውበታል ማለት ነው። እንግዲህ የተራራ አብርሃም ልጁን ይስሐቅን ካቀረበበት ከሞሪያም ተራራ እንዲሁም ደግሞ ሙሴና እግዚአብሔር ከተነጋገሩበት ከደብረ ሲና ተራራ እጅግ አድርጎ የላቀና የከበረ እንዲሁም ደግሞ የበረከት ስፍራ ከተባለው ከደብረ ገሪዛን ከገሪዛን የላቀና ከፍ ያለ ተራራ እንደሆነ የግብፅ ሊቃውንት ቤተክርስቲያንም የግብፅ ሊቃውንት ቤተክርስቲያን እንዲህ በማለት ይጠሩታል። ሁለተኛዋ ቤተልሔም ይሉታል። ምክንያቱም ጌታ በአካል የተገለጠባትና ያደረባት ቅዱሳን መላእክት ያመሰገኑባት ቤተልሔም ናት። አሁንም ጌታ ደብረ ቁስቋም ላይ ሲያድር እግዚአብሔር አምላካችን ሲያድርባት ቅዱሳን መላእክት መጥተው አድረውባታል፣ አመስግነውባታል። ጌታ ባደረበት ጌታ በዋለበት ሁሉ ያመሰግናሉና። ሁለተኛ የመጀመሪያዋ የግብፅ ቤተክርስቲያን ይሏታል። የእስክንድሪያ ሊቃነ ጳጳሳት፣ የእስክንድሪያ ሊቃውንት፣ የእስክንድሪያ ቤተክርስቲያን አገልጋዮች የመጀመሪያዋ የግብፅ ቤተክርስቲያን ደብረ ቁስቋም ናት ይላሉ። ለምንድን ነው? ክርስቶስ አድሮባታል፣ መላእክትም አመስግነውባታልና። ቤተክርስቲያን ማለት ሰውና መላእክት አንድ ሆኖም ያመሰግኑባት ናት። ቤተልሔምንም ስናይ ዮም ሀደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ፣ ክርስቶስን ያመሰግኑት ዘንድ የሰማይ መላእክትና የሰው ልጆች አንድ ሆነዋል ብለው አመስግነዋል። ስብሐት ለእግዚአብሔር በሰማያቱ ሰላም በምድር ስምረቱ ለሰብ ብለው ያመሰግኑባት ስለሆነች ሁለተኛዋ ቤተልሔም ይሏታል ማለት ነው። አንድ የቤተክርስቲያን አባት አንድ የቤተክርስቲያን ሊቅም
ከደብረ ሲና ትበልጣለች፣ ከተራሮች ሁሉ የከበረችና የተለየች ናት። ምክንያቱም በአርያም የሚኖር መላእክት የሚያመሰግኑት እግዚአብሔር አመስግነውባታልና እጅግ የከበረች ናት። በዚያች ተራራ በደብረ ሲና የተገለጠው ሙሴ ብቻ ነው። አሁን ግን ሰው ሁሉ የሚገለጥባት የበረከት ስፍራ ናት፣ የቅዱሳን መነኮሳት መፍለቂያ ናት ደብረ ቁስቋም ብለው እጅግ የላቀችና የከበረች ስፍራ እንደሆነች ያመሰጥራሉ ማለት ነው። እና ደብረ ቁስቋምን ቅዱስ ያሬድ በተለይ ቁስቋም የሚለውን ስም በማንሳት ወይም ደብረ ቁስቋምን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መካከል ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ እንዲሁም ደግሞ የማሕሌተ ጽጌ ደራሲ የሰቆቃወ ድንግል ደራሲ እነዚህ ሶስት ሊቃውንት እጅግ በጣም አመስግነዋታል፣ አመስጥረዋታል ማለት ነው። አባ ቅዱስ ያሬድ በድጓው በዜማው እንዲሁም ደግሞ አባ ጊዮርጊስ ዘጋስጫ ሴብ ጸጋኪ በሚባለው የሰዓታት ምስጋናው ላይ እነዚህ ደግሞ ቅድም የጠራሁላችሁ ሁለቱ የማሕሌተ ጽጌ ደራሲያን እጅግ አድርገው አመስግነዋታል ማለት ነው። ቅዱስ ያሬድ ምንተ እነግር ወምንተ እዜኑ በእንተ ዝንቱ ደብረ ቁስቋም፣ ስለዚህ ስለ ደብረ ቁስቋም ምን እናገራለሁ ይላል። ምንድነው የምናገረው? እስመ ሀደረ ልዑል ከእናቱ ከቅድስት ድንግል ማርያም ምስለ ማርያም ድንግል ከእናቱ ከቅድስት ድንግል ማርያም ጋራ አድሮባታልና እያለ ያመሰግናል። ስለዚህ ደብረ ቁስቋም ከተራራዎች ሁሉ ትበልጣለች ማለት ነው። ቅዱስ ያሬድም ነቢየ እግዚአብሔር ዳዊት የዘመረውን እየወሰደ ያመሰግናል። ሰማይና ምድር፣ ሰማይ ዙፋኔ ነው፣ ምድርን መረገጫዬ ነው፣ ለእኔ የምትሰሩልኝ ቤት ምን ያለ ነው ያለ ጌታ በደብረ ቁስቋም አድሮበታልና። መንክር ወመድምም ደብረ ቁስቋም፣ በደብረ ቁስቋም የተደረገው ዘተገብረ በደብረ ቁስቋም፣ በደብረ ቁስቋም የተደረገው አስደናቂና አስገራሚ ነው እያለ ቅዱስ ያሬድ ይናገራል። እንዳውም ከብዙ ዘመን በኋላም ቅዱሳን ሐዋርያትን ሰብስቦ ማለት ከተሰቀለ ካረገ በኋላ ጌታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ በደብረ ቁስቋም ስጋውንና ደሙን አክብሮ እንደሰጣቸው ይነጋ አስተጋብኦሙ ቅዱስ ያሬድ ነው ይሄንንም ይላል። አስተጋብኦሙ ለሐዋርያቲሁ ቅዱሳን ቅዱሳን በውስተ ደብር በውስተ ዝንቱ ደብረ ቁስቋም፣ በዚህ በደብረ ቁስቋም ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሰበሰባቸው። ወቀደሰ ታቦተ ወቤተ ክርስቲያን፣ ታቦተን አከበረ ቤተክርስቲያንንም አከበረ። ወሰራ ቁርባነ ወሃቦሙ ወመጠወሙ ስጋሁ ቅዱሰ ወደሞ ክቡረ፣ ክቡር ስጋውን ቅዱስ ስጋውን ክቡር ደሙን ሰጣቸው ለሐዋርያት እያለ ቅዱስ ያሬድ ያመሰግናል፣ ያመሰጥራል። በእውነት አስገራሚ ነው። ቅዱሳን መላእክት የሚያመሰግኑት ጌታ በደብረ ቁስቋም በማደሩ ምክንያት ማለት ነው። እንግዲህ ይህንን ቅዱስ ዳዊት ወይም ነቢየ እግዚአብሔር ዳዊት ደብረ ቁስቋምን አስቀድሞ ተናግሮለታል። ምክንያቱም በዕለተ ቁስቋም ከሚነበቡ መጻሕፍት መካከል ወንጌልን ማዕከል አድርገው ወንጌልን መነሻ አድርገው ከሚነበቡት መጻሕፍት መካከል ከብሉይ ኪዳን የዳዊት መዝሙር እንደምታውቁት አይቀርም እና በዕለቱ ወፈኒ ረከበት ላቲ ቤተ ወማይነቅኒ ሀበታ ነብር ጎሊሃ እግዚኦ መስዋዕከ እግዚኦ እግዚአ ኃያላን እያለ ነቢየ እግዚአብሔር ይዘምራል። በመዝሙር 83 ላይ የተነገረውን ቃል ወፈኒ ረከበት ላቲ ቤተ ማለት ወፍ እንኳን ማደሪያዋን አገኘች፣ ወማይነቅኒ ሀበታ ዋኖስም ግልገሎቿን የምታኖርበት እግዚኦ እግዚአ ኃያላን ትሩፋን ግን የሚያድሩበት ያንተ ማደሪያ የሆኑ ትሩፋን ግን ማደሪያ አላገኙም እያለ የመጀመሪያ ለትሩፋን ሰጥቶ ይተረጉማል። ሁለተኛውን ወፈኒ ረከበት ላቲ ቤተ ወፍ እመቤታችን ማደሪያ አገኘች፣ ወማይነቅኒ ሀበታ ነብር ጎሪሃ እመቤታችን ግልገሎቿ ዮሴፍና ሰሎሜን የምታሳድርበት አገኘች እያለ መስዋዕከ እግዚኦ እግዚአ ኃያላን የኃያላን ጌታ ሆይ እያለ ያመሰግናል ማለት ነው። እመቤታችን ደብረ ቁስቋምን አገኘች ነው። ማደሪያ ደብረ ቁስቋምን አገኘች፣ ማደሪያዋ ደብረ ቁስቋምን አገኘች። እንግዲህ ደብረ ቁስቋምን የከበረች የሚያደርጋት አንደኛ ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከስደት ተመልሶ በደብረ ቁስቋም አድሯል። ያንንም ቦታ ባርኮታል። በዚሁም የተነሳ በእመቤታችን ስም ቅድስት ቤተክርስቲያን ተሰርታበት ዛሬም ድረስ እየተመሰገነ ይኖራል። እንግዲህ ይህንን ቀን ስናስብ የጌታ የመድኃኒታችን የኢየሱስ ክርስቶስን የወላዲተ አምላክ የቅድስት ድንግል ማርያምን ከስደት መመለስ ዮሴፍና ሰሎሜም ጌታችን መድኃኒታችን ኢየሱስ ክርስቶስን በስደት ሳይቀር አገልግለውት እንደተመለሱ ወደ ምድረ እስራኤል እንደተመለሱ የምናከብርበት ትልቅ በዓል ነው የምናከብረው ማለት ነው። አሁን ይህንን ካል ስደትን ካከበርን እናቱንና ሕፃኑን ይዘህ ወደ እስራኤል ምድርም ተመለስ እያልን የምናከብር ከሆነ አሁን የኛ ይሄ ጌታችን ኢየሱስ ክርስቶስ ዋናው ምስጢር የመጀመሪያ ከቤተልሔም ተነስቶ ወደ ግብፅ የተሰደደበት ምክንያት ቤተልሔም የገነት ምሳሌ ናት። ከቤተልሔም ከገነት የተሰደደ አዳምን ለመመለስ ነው። ቤተልሔም የገነት
ግብፅ ደግሞ የሲኦል ምሳሌ ናት። እንግዲህ አስቀድሞም እስራኤል ዘስጋ ከግብፅ ወደ እስራኤል ወደ ከነዓን ሲመለሱ ያ መመለሳቸው የ5500 ዘመን ሲፈጸም የነፍሳት መመለስ ባህሩ የባህረ እሳት ምሳሌ እንደሆነ ሙሴም የጌታ ምሳሌ እንደሆነ በብዙ ሲነገር ሰምታችሁ ታውቃላችሁ ብዬ አስባለሁ። ስለዚህ ቤተልሔም የገነት ምሳሌ፣ ግብፅ ደግሞ የሲኦል ምሳሌ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ቤተልሔም ተወለደ። አዳም ዳግማይ አዳም የተባለ ጌታ የአዳምን በደል የተሰደደውን አዳምን ለመመለስ መጀመሪያ ተሰዷል፣ ኋላም ደግሞ ተመልሷል ማለት ነው። ስለዚህ አዳምን ከስደትህ መልሻለሁ፣ ወደ ጥንተ ቦታ መልሻለሁ ነው። ወደ ጥንተ ቦታ መልሻለሁ የሚል ምስጢራዊ ትርጉም ያለው ጌታም እምግብፅ ጸዋዕክዎ ለወልዴ አስቀድሞ በትንቢት በሆሴ አድሮ ልጄን ከግብፅ ጠራሁት ተብሎ ተነግሯል። ይሄ ለጊዜው ለእስራኤል ነው፣ ኋላ ግን ፍጻሜው ለጌታ ነው። ከግብፅ ጠራሁት ማለት ምን ማለት ነው ከተባለ ስደቱን የአዳምን 5500 ዘመን ተሰደው የነበሩ የሰው ልጆች በሙሉ ስደታቸውን ከመለሰላቸው በኋላ እንደተመለሰ አንዱ ይሄ ነው። ሁለተኛው ደግሞ ገዳማተ ግብፅን ለመባረክ ነው። ገዳማተ ግብፅን ለመባረክ ለመቀደስ ነው። ሌላው ደግሞ ጣዖታትን ለማጥፋት ነው። ምክንያቱም አምልኮተ ጣዖት በግብፅ ይጸና ስለነበረ አምልኮተ ጣዖትንም ለማጽናት ነው ብለው አስተምሯል። ሌላው ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ለመናንያን ለክርስቲያኖች አብነትና አርአያ ለመሆን ነው። ምንድነው አርአያ የሚሆነን? ምንድነው አብነት የሚሆነን ካል በሃይማኖታችን ምክንያት ከአንድ ሀገር ወደ አንድ ሀገር ለመሰደድ እንዳንፈታተነው እግዚአብሔር እሱ እንኳን አምላክ ሲሆን ፈርዖንን ማጥፋት ሲችል ፈርዖንን መግደል ሲችል እዛው ባለበትም መሰወር ሲችል ተሰዷል። ስለዚህ ስለ ሃይማኖታችን መሰደድ ከአንዱ ሀገር ሲያሳድዷችሁ ወደ አንዱ ሀገር ሽሹ። በሃይማኖት ምክንያት መሸሽ ያለብን ጊዜ መሸሽ አለብን፣ መመስከር ያለብን ጊዜ ደግሞ መመስከር አለብን ማለት ነው። ያለ ጊዜው ሰማዕትነት እንዳንቀበል ስደትን ሲያስተምርልን ለሰማዕታትም ስደትን ሲባርክ ነው ብለው አመስጥረውታል እና በብዙም ተርጉመውታል። ይሄ እንግዲህ የጌታችን የኢየሱስ ክርስቶስን ስደት የምናከብር ከሆነ አሁን ጌታችን ኢየሱስ ክርስቶስ ወላዲተ አምላክ ቅድስት ድንግል ማርያም ዮሴፍና ሰሎሜም ከስደት ተመለሱ። እንባት ቅድስት ቤተክርስቲያን ተሰደናል እና ወደ ቤተክርስቲያን መቼ እንመለስ? ከተሰደድንበት ካጣን ብዙ ጊዜ ወደ ጽድቃችን የምንመለሰው መቼ ነው? ወደ ክርስትናችን የምንመለሰው መቼ ነው? ወደ ቁርባን የምንመለሰው መቼ ነው? ወደ ንስሐ የምንመለሰው መቼ ነው? ወደ ቤተክርስቲያን የምንመለሰው መቼ ነው? ወደ አንድነታችን የምንመለሰው መቼ ነው? ወደ አንድነታችን የምንመለሰው መቼ ነው? ወደ እናታችን ወደ ቅድስት ቤተክርስቲያን የምንመለሰው መቼ ነው? ኦርቶዶክሳውያን ሁላችን አሁን የክርስቶስን ስደት ስናከብር ከስደቱ ተመለሰ ጌታ ብለን ወላዲተ አምላክ ተመለሰች ብለን ስናከብር እኛ ከስደት የምንመለሰው በንስሐ የምንመለሰው ወደ ስጋ ወደሙ የምንመለሰው በ40 እና በ80 ቀን ወደ ተወለድንባት ወደ ቅድስት ቤተክርስቲያናችን ወደ ልደታችን ስፍራ የምንመለሰው መቼ ነው? ወደ ጽድቅ ስራ የምንመለሰው መቼ ነው? ወደ ፍቅር የምንመለሰው መቼ ነው? ወደ ትህትና የምንመለሰው መቼ ነው? አሁን ከትህትና ተሰደናል። በትዕቢት ዓለም ውስጥ ነው ያለነው። አሁን ከስጋውና ከደሙ ርቀን ሄደናል። ከእግዚአብሔርም ርቀናል፣ ተሰደናል። እንደውም አንድ አባት ምን አለ? እኔ ካንተ ርቄ የኖርኩበት ዘመን ይቆጨኛል። አንተ ከኔ ተለይተህ ርቀህ አታውቅም። እኔ ግን ካንተ የራኩበት ዘመን እጅግ በጣም ብዙ ነው። ያ ዘመን ይቆጨኛል ይላል። አሁን ቆጭቶን ተመልሰናል ወይ ነው? መቼ ነው የምንመለሰው? የኛ መመለሻ መቼ ነው? የኛ ሚጠት፣ የነፍሳችን ሚጠት፣ የስጋችን ሚጠት መቼ ነው? መቼ ነው የምንመለሰው? ወደ ልቦናችን የምንመለሰው መቼ ነው? በዚህ በሉቃስ ወንጌል ምዕራፍ 15-11 ጀምረን የጠፋው ልጅ ወደ ልቡ ተመለሰ ይላል። ወደ ልባችን የምንመለሰው መቼ ነው? ወደ ምጽዋቱ ከመስረቅ ከመቀማት የምንመለሰው መቼ ነው? ከዝሙቱ ተመልሰን ወደ ንጽህና የምንመለሰው መቼ ነው? ከአመንዝራነት ወደ ትክክለኛው የምንመለሰው መቼ ነው? ከአሳዳጅነት ወደ ትክክለኛው ክርስትና የምንመለሰው መቼ ነው? ወደ ሃይማኖት ወደ ስነ ምግባር የምንመለሰው መቼ ነው? ያ ቀን መቼ ነው? ስለዚህ አሁን ሁላችን የምንመለስበት ጊዜ ነው። ጌታችን ኢየሱስ ክርስቶስ ያንን ያደረገው ለዛ ነው። ሕፃኑንና እናቱን ይዘህ ተመለስ ብሎታል። እሱ እኛንም ተመለሱ እያለን እየጠራን ነው። ስለዚህ መቼ እንመለስ ካል አሁን ነው የምንመለሰው። አሁን ተመለስ፣ ወደ ሀገራችን እንግባ፣ ወደ ጥንተ ቦታችን እንግባ፣ ወደ መንግስታችን ወደ ቤተ ክርስቲያን እንመለስ። ስለዚህ በንስሐ መመለስ ያስፈልገናል። ወደ ስጋውና ወደ ደሙ መመለስ፣ ወደ ቤተ ክርስቲያን መመለስ ያስፈልገናል። ወደ አንድነታችን መመለስ ያስፈልገናል። ወደ ኦርቶዶክስነታችን መመለስ ያስፈልገናል። ወደ ስነ ምግባሩ መመለስ ያስፈልጋል።
ወደ ጾሙ መመለስ ያስፈልጋል። ወደ ጸሎቱ መመለስ ያስፈልጋል። ወደ መዝሙሩ መመለስ ያስፈልጋል። ወደ ማታ ወደ ሰርክ ጉባኤ መመለስ ያስፈልጋል። ወደ ኪዳኑ መመለስ ያስፈልጋል። ትናንትና ተትናንት ወደ ኪዳን አድራሾች ነበር፣ ከኪዳኑ ርቀናል። ወደ ኪዳኑ መመለስ ያስፈልጋል። ትናንትና ማህሌታውያን ነበር፣ ወደ ማህሌቱ መመለስ ያስፈልጋል። ትናንት አስቀዳሾች ነበሩ፣ ዛሬ ግን አልነበርንም፣ የለንም። ስለዚህ ወደ ቅዳሴው ወደ ማስቀደሱ ልንመለስ ያስፈልጋል። ትናንትና ጧትና ማታ ከቤተክርስቲያን የሚያጣን ሰው አልነበረም፣ ነገር ግን ዛሬ የለንም። ስለዚህ ወደ ጥንተ ቦታችን ወደ ማንነታችን ልንመለስ ያስፈልጋል። እሱ ያስፈልገናል። ስለዚህ የምንመለስበት ጊዜ ደግሞ እርሱ አሁን ነው። ስለዚህ ኦርቶዶክሳውያን ይህ የሚጠታችን የመመለሳችን ጊዜ እንዲሆን አምላካችን እግዚአብሔር ይረዳል። ወላዲተ አምላክ ቅድስት ድንግል ማርያምን ተመለሺ ተመየጢ ሱላማጢስ ሆይ የሰላም እናት ሆይ ተመለሺ እያል እኛም ማንመለስ ከሆነ ከንቱ ጩኸት ነው የሚሆንብን። ስለዚህ ሁላችን ወደ ጥንተ ስፍራችን፣ ወደ መንፈሳዊነታችን፣ ወደ አገልግሎታችን፣ ወደ ክርስትናችን፣ ወደ እምነታችን፣ ወደ አንድነታችን እንድንመለስ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ፣ ሕፃኑን ሊገሉት የሚፈልጉት ሞተዋልና ይለናል። ስለዚህ እኛን ሊገሉን የሚፈልጉት ሁልጊዜ እኛን ከመግደል ወደኋላ የሚሉበት ጊዜ ባይኖርም፣ ነገር ግን ክርስቲያኖች ወደ ክርስቶስ ከተጠጋን፣ ክርስቶስን ከያዝን፣ ጠላቶቻችን ሞተው ጠላቶቻችን አልፈው እኛ በሕይወት የምንኖርበት ጊዜ፣ በሕይወት የምንገለጥበት ጊዜ፣ በሕይወት የምንታይበት ጊዜ ስላለ ማንንም ከክርስቶስ የሚበልጥ ስለሌለ ማንንም ሳንፈራ ወደ ቤታችን መመለስ ያስፈልገናልና ስለዚህ ጥሪው የሚደርሳችሁ ኦርቶዶክሳውያን ወደ ሕይወታችን እንመለስ እላለሁ። ይቆየን። ወስብሐት ለእግዚአብሔር።